ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ይሄን የመሰለ መንዲ ዲጃጅ መንዲ ቺክን ይዤላችሁ መጥቻለሁ። የዱባይ የሳውዲ አረቦች በሙሉ የሚወዱት ማለት ነው። ለየት ያለ ምርጥ አሰራር ነው። በጣም ነው የሚጣፍጠው። አሰራሩን እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር ካሮት፣ ሽንኩርት ጠብሼ እዚህ ላውን ነሰንስበታለሁ እና ከዝባራ ወይም የድንብላል ቅጠል ነው ይሄ ቅጠሉ የተነሰነስኩት። በጣም ነው የሚያምረው። ወደ አሰራሩ ሄዳለሁ። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እሺ ውድ ቤተሰቦቼ ወደ አሰራሩ ሄዳለሁ። አሁን ሁለት ዶሮ እዚህ ጋር እንደዚህ ግማሹን እንደዚህ ከሁለት ቆርጬዋለሁ። ግማሽ ዶሮ በሎሚ በከል አጥቢዋለሁ። በዚህ በከልና በሎሚ አጥቢዋለሁኝ። ይሄ ከል ነው፣ የዶሮ ማጠቢያ፣ የአትክልት ማጠቢያ ምናምን ማለት ነው። ዋይት ቬኒገር። እዚህ ጋር ደግሞ ዘይቱን፣ እዚህ ጋር ደግሞ ካሮት እንደዚህ በረዛዝሙ እንደዚህ በደቃቁ ከትፌያለሁ። ሽንኩርት ስላይስ እንደዚህ ከትፌያለሁ። እዚህ ጋር ደግሞ ሽንኩርት እንደዚህ በደቃቁ፣ ቲማቲም፣ ነጭ ሽንኩርት። እዚህ ጋር ዘይት ሽንኩርቱን እጠብሰዋለሁ። አንድ ሽንኩርት ነው። እናንተ ሁለትም ማድረግ ትችላላችሁ፣ እንደ ፍላጎታችሁ ነው። እዚህ ጋር በመጀመሪያ ዘይቱን እጨምራለሁ። ዘይቱን ኦሊቭ ኦይል ለወጥ ምርጥ ነው። ኖርማሉ ዘይት ብዙም አይደለም። እንደዛ አድርጌ ኖርማሉንም ዘይት ማድረግ ትችላላችሁ እናንተ እንደ ፍላጎታችሁ ነው። ከዛ ካሮቱን ነው የምጨምረው። ካሮቱን እንደዚህ ጠብሰዋለሁ ማለት ነው። ሽንኩርቱ በቃው እንዳያርብኝ ማለት ነው። ይሄው አላረረም፣ መካከለኛ ነው። ካሮቱን በቃው አሁን ይሄው ቀይ ሆኗል። ጠብሼዋለሁ። እሺ ውድ ቤተሰቦቼ አሁን እዚህ ጋር ዘይት ላይ ዶሮውን ነው የምጨምረው። ሽንኩርቱን እጨምራለሁ። ከሽንኩርቱ በኋላ ሽንኩርቱን ትንሽ ጠብሼ ዶሮ ነው የምጨምረው። እንደዚህ ሽንኩርቱ ቀይ ከሆነ ቅመማ ቅመሞችን ላሳያችሁ።
እነዚህ ናቸው። ከቤታችሁ ውስጥ ያለ ቅመም ጨምሩ፣ ችግር የለውም። ይሄ ቀራንፋና ቅርንፉድ፣ እዚህ ጋር ይሄ የሚያቃጥል በርበሬ ነው። ይሄ ደግሞ ፋብሪከር ይባላል። ይሄ 7 ቅመም ዱቄት ነው። ይሄ ደግሞ የሙሸክል ቅመም ነው። ይሄ ደግሞ ማጂ ቅመም ነው። ማጂ ፓውደር ነው ዱቄቱ ማለት ነው። ነጭ ሽንኩርት፣ ቲማቲም አለኝ። አሁን ዶሮውን እዚህ ጋር ጨምራለሁ። ይሄ ቆዳው ማለት ነው እንትን እንዳይላጥባችሁ ስታማስሉ ቀስ አድርጋችሁ ነው ማማሰል። ቀስ አድርጋችሁ ነው እንደዚህ ማማሰል ማለት ነው። እዛ አሁን ቅርንፉዱን እና ቀራፋውን ጨምረዋለሁ አብሮ እንዲበስልና እነዚህ ቅርንፉዶች እዚህ ጋር ደግሞ ሩዝ አጥቤ ያለው እሺ ውድ ቤተሰቦቼ አሁን ነጭ ሽንኩርቱን ነው የምጨምረው። ከዛ ቅመማ ቅመሙን ሁሉንም ከዛ ቀስ እያረኩኝ እንደዚህ አዋህደዋለሁ ማለት ነው። ቆዳው እንዳይላጥብኝ እንደዚህ አድርጌ ትንሽ እንትን ካልኩት ድርቅ ካለብኝ ደግሞ ከሚላጥብኝ ቲማቲሙን እጨምራለሁ ማለት ነው። ቲማቲሙ ትንሽ የውሃ ስለሚወጣው እከድነዋለሁ ትንሽ። ከዛ ድርቅ እንዳይዝብኝ ትንሽ ውሃ ዙሪያውን ጠብ አደርግበታለሁ። ትንሽ ከበሰለ ደግሞ ክልስ አደርገዋለሁ ውሃ ማለት ነው። ውሃ አንሶታል፣ ትንሽ እጨምርበታለሁ ማለት ነው። ዶሮውን ዘለል እስከሚያደርገው ድረስ አሁን ብስል ይላል። ዶሮውን አወጣዋለሁ ሲበስል፣ በደንብ ሲበስል። ቆዳው እንዳይላጥባችሁ እንደነገርኳችሁ ተጠንቀቃችሁ ነው። አሁን ይሄ ብስል እስከሚል ድረስ እከድነዋለሁ። እሺ ውድ ቤተሰቦች እዚህ ጋር ለምንየም ሲኒያ ላይ አድርጌያለሁኝ። እዚህ ጋር ነው ዶሮውን የማወጣው፣ ግን ትንሽ ይብሰል ገና ነው። አሁን ሽንኩርት ግማሹን ማለት ነው ግማሹን እንደዚህ እዚህ አድርገዋለሁኝ። አብሮ ይበስላል እንደዚህ። የምነሰንሱት ትታችሁ ሌላውን መጨመር ማለት ነው። አብሮ ሲበስል ጣዕምና አለው። ይሄ በቂ ነው። ላውን የምነሰንሰው ካሮቱ ጋር ከዛ እዚህ ጋር ደግሞ ከዝባራ እንደዚህ ትንሽዬ እንደዚህ ከትፍ ያለው
እሺ ውድ ቤተሰቦች አሁን እዚህ ጋር ሲኒያ ላይ አወጣዋለሁ ማለት ነው። ዶሮውን አወጣዋለሁ። ከዛ አሁን ሩዙን ነው የምጨምረው። ውሃው ልክ ነው አይደለም? እናንተ መመጠን አለባችሁ። እኔ ይሄው ውሃው ልክ ነው፣ በመጠኑ ነው የጨመርኩት። ውሃው ትንሽ ዘለል ማለት አለበት። አሁን ይሄን ዶሮ ፎረን ውስጥ ነው የማስገባው ማለት ነው። ፎረን ውስጥ ነው የማስገባው ቀይ እንዲሆን ማለት ነው። ያው አሁን ውሃውን እንደዚህ መጥቶታል። አለሙኒየም ላውን ከድነዋለሁኝ እንደዚህ ከዛ ገጥመዋለሁ። ከዛ እሳቱን በትንሽ አደርገዋለሁ ማለት ነው። ከዛ እዚህ ውስጥ ይሄው ከላይም ከታችም ቀይ እስከሚሆን ነው የምጠብቀው። እሺ ውድ ቤተሰቦቼ አሁን አውጥቼዋለሁኝ እንደዚህ ቀይ ሆኗል። ከዛ ሩዙን እንደዚህ ገልጠውና አሁን ይሄ ልስልስ እንዲልልኝ ማለት ነው ከሩዙ ላይ አደርገዋለሁኝ። እንደዚህ ልስልስ እንዲልልኝ ትንሽ አንድ 10 ደቂቃ ሩዙ ላይ እንደዚህ አድርጌ ግጥም አድርጌ ሩዙ አብሮ ይበስላል ማለት ነው። ማለት ልይን ይላል፣ ልስልስ ይላል፣ እንትን ድርቅ አይልም ማለት ነው። ዶሮ እንደዚህ ፎረን ውስጥ ሲገባ እንደዚህ ደርቆ ሊሆን ይችላል። ከዛ እንደዚህ ስታደርጉት አብሮ ክድን አርጋችሁ አሉሚኒየሙን እሽግ አርጋችሁ ከዛ መግጠም አንድ 10 ደቂቃ ሩዙ ጋር አብሮ እንደዚህ ማብሰል። ምንም ንፋስ እንደዚህ እንትን ሳይወጣው አሉሚኒየሙ እንደዚህ እንደዚህ ሲል በአሉሚኒየሙ ፍን ሲል እንትን ይላል፣ ይለሰልሳል ማለት ነው። ስጋው ልስልስ ይላል፣ አይደርቅም። እሺ ውድ ቤተሰቦች አሁን በቅቶታል፣ አውጥቼዋለሁ። ይሄን ይመስላል። አሁን በቃ ይሄ ወዙ ራሱ እንደዚህ ልስልስ ብሏል ስጋው። ካሮቱም ቅድም የጠበስኩት ሽንኩርቱም አለ፣ እዚህ ጋር ደግሞ ከዝባራም አለ። በመጀመሪያ ስጋውን እዚህ አሉሚኒየም ላይ አወጣው። ከዛ እዚህ ጋር ሰሃን አቅርቤ ያለሁኝ። ሰሃኑ ላይ ሩዙን ማለት መጥብቂያ ወይም ሀራራው ላይ ማለት ነው። ሩዙን እንደዚህ ጨምራለሁ። እሺ ውድ ቤተሰቦቼ አሁን ዶሮውን ከላዩ ላይ ያደርጋለሁ።
ከዛ ዝባራውን ትንሽ ከዛ ካሮት ትንሽ እናሰንስበታለሁ እንደዚህ። ከዛ ሽንኩርቱን እዛ ውድ ቤተሰቦቼ ይህን ይመስላል እንግዲህ እንደምታዩት በጣም ነው የሚያምረው። ሙከስራት እንደዚህ ሌላም ነገር መጨመር ትችላላችሁ። እኔ ግን እነዚህን ብቻ ነው የማደርገው። ያው ይሄን ይመስላል። በጣም ነው የሚያምረው። እስከ መጨረሻው ድረስ ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ሁኑልኝ። ባይ ባይ።